የሐዋርያት ስብከታቸው ድንግል ማርያም የደረታችንን ነፍተን የምንመሰክርላት እንከን የለሽ ከውስጥም ከውጭም ውብ ድንግል ማርያም ናት። ለዚህ ነው በስጋሽም ድንግል ነሽ በሉልኝ። በስጋሽም በሉ እስኪ ድንግል ነሽ፣ በሐሳብሽም ድንግል ነሽ። ድንግል ማርያም ሁለመናዋ ድንግል ነው። ዓይኗ ድንግል ነው፣ ጸጉሯ ድንግል ነው፣ እጇ ድንግል ነው፣ እግሯ ድንግል ነው፣ ልቧ ድንግል ነው። ምን ድንግል ያልሆነ ቦታ አላት? እንዳውም አባ ጊዮርጊስ ዘጋስጫ ይህንን ሲያመሰጥር ሔዋን የሁለመናዋን ድንግልና ታነበር አለ። የበለሱን ፍሬ ስታይ የዓይኗ ድንግልና ጠፋ። የበለሱን ፍሬ ስትቆርጥ የእጇ ድንግልና ጠፋ። ወደ በለሱ ስትገሰግስ የእግሯ ድንግልና ጠፋ። ሰይጣንን ስታመሰግን የምላሷ ድንግልና ጠፋ። የሰይጣንን ንግግር ስትሰማ የጆሮዋ ድንግልና ጠፋ። ስትመኝ የልቧ ድንግልና ጠፋ። ድንግል ማርያም ግን ዓይኗ ድንግል ነው፣ ቅዱስ ገብርኤልን ያየው። ጆሮዋ ድንግል ነው፣ ቅዱስ ገብርኤልን የሰማው። እጇ ድንግል ነው፣ መለኮትን ያቀፈው። እግሯ ድንግል ነው፣ ወደ ቤተ መቅደስ ነው የገሰገሰው። ልቧ ድንግል ነው፣ ሌላ ሐሳብ የላትም። ሙሰ ተዓቅብ ዘንተ ኩሎ ነገረ ወተወድወ ውስተ ልባ። እመቤታችን ይህን ሁሉ እየሰማች በልቧ ትጠብቀው ነበር አለ። ዓይኗ ልጅ ሲያበራ፣ ዓይኗ ጉር ሲያበራ፣ ዓይኗ ልጇ ድዊ ሲፈውስ፣ ልጇ እንጀራ ሲያበረክት፣ ያን ሁሉ ተአምራት ሲያደርግ ለፍላፊ ቀባጣሪ እናት አይደለችም። በዝምታ ትመለከት ነበረ። እግዚአብሔርን ይዛ ሲርባት እግዚአብሔርን አዝላ የሕይወት እንጀራ ክርስቶስን አዝላ ርቧታል። የሕይወት ውሃ ክርስቶስን ተሸክማ ጠምቷታል። የሕይወት ልብስ ክርስቶስን ተሸክማ በርዷታል። ተንከራታለች፣ ተጠምታለች፣ ተርባለች። ቀራንዮ አደባባይ ላይ በዓይኖቿ የልጇን ችንካር፣ ቁስል፣ ግርፋት አይታለች። አንድም ቀን አማራ አጉረምርማ አታውቅም። አንደበቷ የምስጋና ነው። ታብዮ ነፍሴ ለእግዚአብሔር፣ ታብዮ ነፍሴ ለእግዚአብሔር ወትትሐሰይ መንፈሴ በአምላኬ ወመድኃኔ። ነፍሴ ሰውነቴ እግዚአብሔርን ታከብረዋለች፣ መንፈሴም በአምላኬና በመድኃኒቴ ሐሴት ታደርጋለች አለች። ለዚህ ነው ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ለድንግል ማርያም በስሟ ጽላት ቀርጻ ቤተ ክርስቲያን አንጻ ተአምሯን መስከራ ንጽሕናዋን ድንግልና